ዛሬ ደግሞ እንትን እስኪ ጃክ እንዴት ነው ፓንች የሚደረገው የሚለው እናያለን። ኬብል አለን፣ ጃክ አለን። ስለዚህ በከለር ኮድ ታይፕ ቢ መሰረት ላይክ this one ታያችኋል ብዬ አስባለሁ። this one አይታይም። ይሄ ማለት ነው። መጀመሪያ ይሄን ላጠው። ስለዚህ እንደዚህ ከላጥን በኋላ ላይክ this በስማሚ ደግሞ በጣም ጠንካራ ገመድ ነው። ነገራችን ላይ አንዳንድ ገመዶች በጣም ጠንካሮች አሉ። እነዚህ ካት 6 ኬብሎች ያው ጥሩ ነው፣ ጠንካራ መሆናቸው በጣም አሪፍ ነው። ፍሌክሲብል ሆኖ ጠንካራ ሆኖ የተሻለ ነው ተብሎ ይታሰባል። እና ነገራችን ላይ ስራ ስንሰራ ያው ዘና እያለን ነው የምንሰራው። ዝም ብሎ ለመጨናነቅ እንደዚህ ምናምን ሳይሆን ዘና እያለን ነው የምንሰራው። ለምሳሌ አሁን እንሰራቸው አሉ ቦክስ ግድግዳ ላይ የሚሰሩ አሉ። እነሱን አብረን እናያለን። እስከዛ ይሄንን እንዴት ፓንች እንደምናደርግ እኒ ማለት ነው። ስለዚህ ታይፕ ቢ ከለር ኮድ እናይና በታይፕ ቢ ከለር ኮድ ላይክ እዚህ እንደምታዩት ማለት ነው ታያችኋል አይደል? በታይፕ ቢ ከለር ኮድ የመጀመሪያው ብሉ ነው። ብሉ ከዛ ዋይት ብሉ ከዛ ኦሬንጅ ከዛ ዋይት ኦሬንጅ እያለ ይሄዳል። እዚህ ላይክ ሴስ ኬብሏን እናስገባትና ከለር እናጣለን ማለት ነው። ስለዚህ ብሉ እዚህ ጋር እናስገባለን፣ ዋይት ብሉ ቀጣይ እናስገባለን በቀጣይ ሆኑ ጋር ማለት ነው። ከውስጥ ኮኔክተር ስላለው ኮኔክት ያደርጋል። እዛ ኦሬንጅ እዛ ዋይት ኦሬንጅ ዋይት ኦሬንጅ እንደዚህ። ከዛ በዚህ ጋር በዚህ ሳይድ ደግሞ ታይፕ ከለር ኮዶች አሉ እንዲህ ማለት ነው። እነዚህ ደግሞ መጀመሪያ ዋይት ግሪን ታይፕ ቢ ስለምንጠቀም ማለት ነው። ግሪን ዋይት ግሪን ብራውን ዋይት ብራውን ማለት ነው። እንደዚህ ካስገባን በኋላ ፓንች እናደርገዋለን ማለት ነው። ፓንች ስናደርግ ፓንቸራችን እቺ ነች። እቺኛዋ ጫፏ መቁረጫ ናት። እቺኛዋ ሌንግዟ ከፍ ያለችዋ ማለት ነው። እቺኛዋ ጀስት መግፊያ ናት። በዚህ ትቆርጣለች፣ በዚህ ትገፋለች። ሰዎች መቁረጫውን ፓርት ወደ ውጭ እናወጣዋለን ማለት ነው። ወደ ውስጥ ካደረግነው ከዚህ የመጣውን ገመድ ልንቆርጠው ስለምንችል ኮኔክቲቪቲውን ያጣል ማለት ነው። ስለዚህ እንደዚህ ነው የምናደርገው ማለት ነው። ወደ ውጭ ስለሆነ እንደዚህ አድርገን ፓንች እናደርጋለን ማለት ነው። እዚህ ጋር እንደዚህ ማለት ነው። እቺ ወደ ውጭ እናደርጋለን። ከዛ ከመሬት ጋር ቢሆን የተመረጠ ነው፣ ወይ ከግድግዳ ጋር እንደዚህ አድርገህ አጣብቀህ ፓንች ታደርጋለህ። መግፋት ነው። እንደዚህ ትገፋለህ እስኪ ቆርጥልህ ድረስ ትገፋዋለህ። እነዚህ ገመዶች አሁን ኦልሬዲ ካትድ ላይክ ዚስ። አንዳንድ ጠንካራ ገመዶች ላይ ቆርጥ ይችላሉ፣ ኖ ፕሮብለም። እንደዚህ መቁረጥ ይቻላል እያደረግን። እዛ ደግሞ በዚህኛው ሳይድ ስናደርግ ይህን እናዞረዋለን ማለት ነው። አድርገን ፓንች እናደርጋለን ማለት ነው። ልክ እንደዚህ ያው በደንብ በተጫንክ ቁጥር ከት ታደርገዋለህ። እንደዚህ ነው። ካልተቆረጣችሁ እንደዚህ መቁረጥ ይቻላል እንደዚህ። ምክንያቱም ከውስጥ ኮኔክቲቪቲ ብቻ በደንብ መነካካቱን ብቻ ቼክ ማድረግ ነው። በነገራችን ላይ እቺ ትንሽ ገመዷ ጠንካራ ስለሆነች ነው እንጂ ትንሽ ነካ ስታደርገው ቁርጥ ነው የሚያደርገው ቀጥታ።
ይህን ይመስላል። እንደዚህ ፓንች ካረግን ከጨረስን በኋላ መጨረሻ ላይ ግን እዚህ ፓንች እናደርጋታለች እና ከቨር አላት። ከቨር ካላት ከቨር ማለት አክቹአሊ ቦክስ ውስጥ ስለምትሆን ባትለብስም ችግር የለውም። በደንብ እናለብሰዋለን ማለት ነው። ጨረስን። ይቺ አርጂ ትወስዳለች ማለት ነው። ግድግዳ ላይ ትለጠፋለች ማለት ነው። ለሜንቴናንስ እንደዚህ አድርገን እንሰራለን ማለት ነው። ይህን ይመስላል የዛሬው እንትናችን። ግድግዳ ላይ የሚሰራል እሱ እየሰራሁ እናያለን አብረን።